የነጌታቸው ረዳ ፓርቲ በትግራይ ጉባኤ ለማካሄድ ያሉ ስጋቶችን ጊዜያዊ አስተዳደሩን ለማቃለል ይሰራል የሚል ተስፋ እንዳለው ገለጸ። ዲሞክራሲያዊ ስምረት ትግራይ ፓርቲ ስምረት የሚከተለው ርዕዮተ ዓለም ህወሓትም ሆነ ኢህአዴግ ባለማህበረሰብ ዘንድ ይቀርብባቸው የነበረ ችግርን ከመሰረቱ የሚያርም ነው ሲሉ ፕሮፌሰር ክንደያ ገብረሕይወት ተናግረዋል። የፓርቲው የውጭ ግንኙነቶች አስተባባሪና የቀድሞ የጊዜያዊ አስተዳደር አመራር ፕሮፌሰር ክንደያ ዓለማችን አሁን የደረሰችበት አስተሳሰብ ግምት ውስጥ ያስገባ እንቅስቃሴ እናደርጋለን ብለዋል። የአካባቢውንና የሀገሪቱን አጠቃላይ ሁኔታ ታሳቢ ያደረገ እንዲሁም ትግራይ ውስጥ በተለይ አርሶ አደሩ በወጣቱና በምሁሩ እየተቀጣጠለ ያለው የለውጥ ፍላጎት ለማሟላት ታሳቢ ያደረገ አስተሳሰብ አስፈላጊ መሆኑን ጠቁመዋል። የፓርቲውን ምስረታ ዓላማና ርዕዮተ ዓለም በተመለከተ አስተያየታቸውን የሰጡት ፕሮፌሰር ክንደያ የፓርቲው ርዕዮተ ዓለም የዜጎች መብትና ነጻነት በከፍተኛ ደረጃ ማክበርና ማስጠበቅ የሚያስችል መሆኑን መግለጻቸውን አዲስ ስታንዳርድ ዘግቧል። አክለውም ህወሓትም ሆኖ ኢህአዴግ በዓለም ማህበረሰብ ዘንድ ይቀርብባቸው የነበረ ሂስን በመሰረቱ የሚያርም ነው ብለዋል። አያይዘውም በቀጣይ በክልሉ በሚደረገው የመስራች ጉባኤ ላይ የፓርቲው ከፍተኛ አመራሮች እንደሚሳተፉ ገልጸው አሁን ላይ የደህንነት ስጋት መኖሩ እውነት ቢሆንም ጊዜያዊ አስተዳደሩ ይህንን ችግር ለማቃለል ይሰራል የሚል ተስፋ አለን ሲሉ ተናግረዋል። የትግራይ ሰላምና መረጋጋትን እውን ለማድረግ የበኩላችንን ሚና እንወጣለን ያሉት ፕሮፌሰሩ የፌዴራል መንግስትም እዚህ ላይ ትርጉም ያለው ስራ መስራት ይጠበቅበታል ሲሉ አጽንኦት ሰጥተዋል። የዲሞክራሲያዊ ስምረት ትግራይ ፓርቲ ስምረት ይፋዊ ስራ መጀመርን አስመልክተው ከትላንትና በስቲያ ጋዜጣዊ መግለጫ የሰጡት የፓርቲው የኮሚኒኬሽን ኃላፊ አቶ ረዳይ ሀላፎም በትግራይ ከተካሄደው ደም አፍሳሽ ጦርነት በኋላ በክልሉ ያጋጠሙ ችግሮችን በአዲስ አስተሳሰብ መፍታት ስለሚያስፈልግ ፓርቲው መቋቋሙን ገልጸዋል። ቢል ጌትስ በአዲስ አበባ ባደረጉት ቆይታ ካሉት 200 ቢሊዮን ዶላር ሀብት ውስጥ አብዛኛውን ለአፍሪካ ሊሰጡ መሆኑን አስታወቁ። የማይክሮሶፍት መስራችና የ69 ዓመቱ ባለጸጋ ቢል ጌትስ ባለፈው ሳምንት እሁድ ግንቦት 24 2017 ዓ.ም በአዲስ አበባ በብሔራዊ ቤተ መንግስት በተካሄደ ስነ ስርዓት የሀገሪቱን ታላቅ የክብር ኒሻን ሽልማት በጠቅላይ ሚኒስትር አብይ አህመድ ተሸልመዋል። አብይ ይህንን ሽልማት ለቢል ጌትስ ያበረከቱት በባለሀብቱ የተመሰረተው ቢል ኤንድ ሚሊንዳ ጌትስ ባለፉት 25 ዓመታት በኢትዮጵያ ላበረከታቸው አሻጋሪ ስራዎችና ታላላቅ ዘመን ተሻጋሪ በጎ ተጽዕኖዎችን እውቅና ለመስጠት እንደሆነ የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። ቢል ጌትስ በዚህ ወቅት ባደረጉት ንግግርም በቀጣዮቹ 20 ዓመታት ካላቸው ሀብት ውስጥ አብዛኛውን በአፍሪካ የጤናና ትምህርት አገልግሎቶችን ለማሻሻል እንደሚያውሉ ተናግረዋል። በጤናና ትምህርት የሰው ልጅን በማውጣት አፍሪካ ውስጥ እያንዳንዱ ሀገር በብልጽግና ጎዳና ላይ መሆን አለበት ሲሉም አክለው ገልጸዋል። ቢል ጌትስ ከ20 ዓመት በኋላ 200 ቢሊዮን ዶላር ይደርሳል ተብሎ ከሚጠበቀው ሀብታቸው ውስጥ 99 በመቶውን ለመስጠት ማቀዳቸውን ያስታወቁት ባለፈው ወር ነበር። ቢሊዮነሩ ለወጣት ፈጣሪዎች ባስተላለፉት መልእክትም ሞባይል ስልኮች በአፍሪካ የባንክ አገልግሎት ላይ አብዮት ማምጣታቸውን ጠቅሰው ሰው ሰራሽ አስተውሎትም ለሀገሪቱ ጥቅም መዋል እንዳለበትም ሞግተዋል። ጌትስ ፋውንዴሽን ቅድሚያ የሚሰጣቸው 3 ጉዳዮች መካከል አንዱ መከላከል የሚቻልን የእናቶችና ህጻናት ሞት እንዲያበቃ ማድረግ ነው። ቀጣዩ ትውልድ በገዳይ ተላላፊ በሽታዎች እንዳይሰቃይ ማድረግና ሚሊዮኖችን ከድህነት ማውጣትም ፋውንዴሽኑ ቅድሚያ የሚሰጣቸው ጉዳዮች ናቸው ተብሏል። በምዕራብ ጎንደር አብዛኞቹ አካባቢዎች የመብራት ኃይል መቋረጡ ተነገረ። ባለፈው ግንቦት 22 ቀን 2017 ዓ.ም በምዕራብ ጎንደር ዞን መተማ ወረዳ መቃ በተባለ ቦታ በጣለ ከባድ ዝናብ ምክንያት 230 ኪሎ ቮልት ተሸካሚ 6 የኤሌክትሪክ ምሰሶች በመውደቃቸው ወደ ሱዳን የሚጓዘውን የኤሌክትሪክ ኃይል ጨምሮ በምዕራብ ጎንደር ዞን በሚገኙ በአብዛኞቹ ከተሞች ኃይል መቋረጡን የኢትዮጵያ ኤሌክትሪክ አገልግሎት አስታውቋል። በአገልግሎቱ የምዕራብ ጎንደር ዞን የስርጭት ኔትወርክና መሰረተ ልማት ቡድን አስተባባሪ አቶ ላቃያልነ በነበረው ከባድ ዝናብ ምክንያት ወደ ሱዳን የሚሄደው መስመር ጭምር ተጎድቷል ብለዋል። አክለውም በምዕራብ ጎንደር የሚገኙ በርካታ ከተሞች ኃይል ተቋርጦባቸዋል።
የጥገና ስራዎችም በባለሙያዎች እየተሰሩ ነው ሲሉ ተናግረዋል። ወደ ሱዳን ኤሌክትሪክ የሚያስተላልፈው መስመር ምሰሶ መውደቁን የተናገሩት አቶ ላቀ የመስመር ፍተሻ እየተደረገ በመሆኑ በጉዳዩ ዙሪያ ዝርዝር መረጃ እንደሌላቸው አመላክተዋል። የምዕራብ ጎንደር ዞን የመንግስት ኮሚኒኬሽን ጉዳዮች መምሪያ ኃላፊ አቶ ፋንታውን ቢሁነኝ በበኩላቸው ለጀርመን ድምጽ በሰጡት ቃል በጉዳቱ በርካታ ከተሞች ኃይል እንደተቋረጠባቸው ጠቁመው የመልሶ ጥገናው ስራ እየተሰራ ነው ብለዋል። ኮኪት፣ ገንዳ ውሃ፣ አውላላ፣ አዳኛ ሀገር፣ ጫፎ፣ ገለጎ፣ ሽንፋ የተባሉ አካባቢዎች ኃይል ተቋርጦባቸዋል ብለዋል። የሽንፋ ከተማ ነዋሪ አካባቢው ቆላማ በመሆኑ ኃይል መቋረጡን በብዙ ከተሞች በውሃ አቅርቦት ላይ ችግር መፍጠሩን አስረድተዋል ሲልም ዘገባው ጠቅሷል። ከገንዳ ውሃ በ18 ኪሎ ሜትር ርቀት ላይ ጉዳት መድረሱን የተናገሩት የመቃ ቀበሌ ነዋሪ በመስመሩ ብልሽት ምክንያትም ባንኮች፣ ጸጉር ቤቶች፣ ዳቦ ቤቶች አገልግሎት እየሰጡ አይደለም ብለዋል። የኢትዮጵያ ኤሌክትሪክ አገልግሎት በበኩሉ ንፋስ ቀላቅሎ የጣለ ከባድ ዝናብ መቃ በተባለ ቦታ ላይ ባለ 230 ኪሎ ቮልት ኃይል ተሸካሚ ምሰሶዎችን በመጉዳቱ በኃይል አቅርቦቱ ላይ ጉዳት ደርሷል ብሏል። የኢትዮጵያ ሰብአዊ መብቶች ኮሚሽን በማረሚያ ቤቶች ለሚነሳው የቀለብ ጥያቄ መንግስት ትኩረት እንዲሰጥ ጠየቀ። የኢትዮጵያ ሰብአዊ መብቶች ኮሚሽን በታራሚዎች ሰብአዊ መብት አከባበር ዙሪያ በጥብቅ ለመስራት መዘጋጀቱን አስታውቋል። የሰብአዊ መብት ኮሚሽን ኮሚሽነር አቶ ብርሃኑ አዴሎ ኮሚሽኑ በማረሚያ ቤቶች ላይ የሰብአዊ መብት አከባበርና አጠባበቅ የኑሮ ሁኔታ እንዲሁም ደግሞ ከቀለብ ጋር በተያያዘ በክትትል መምሪያ ዳይሬክቶሬት በኩል በየጊዜው ክትትል እየተደረገ መሆኑን ገልጸዋል። በክትትል ሂደቱም ከጊዜ ወደ ጊዜ የሚበረታቱ ለውጦች ቢኖሩም ከቀለብና ከበጀት ጋር በተያያዘ ለሚነሱ ጥያቄዎች ትኩረት ሊሰጥባቸው ይገባል ብለዋል። ክትትልና አሰሳ በምናደርግበት ወቅት ከሚስተዋሉ ችግሮች አንዱ የይቅርታ አሰጣጥ ሂደት ነው ያሉት ኮሚሽነሩ በሁሉም ቦታ ወጥ አሰራር እንዲኖር በትኩረት እየሰራ ነው ሲሉ ገልጸዋል። ኮሚሽኑ በመጪዎቹ ጊዜያት በታራሚዎች ሰብአዊ መብት አከባበር ዙሪያ በጥብቅ ለመስራት መዘጋጀቱንም ተናግረዋል። ኮሚሽነር ብርሃኑ ኢሰመኮ ከተቋቋመበት ጊዜ ጀምሮ ከማረሚያ ቤቶች ጋር በጥሩ ቅንጅት እየሰራ ይገኛል ያሉ ሲሆን በቀጣይም ከታራሚዎች ሰብአዊ መብት አከባበር ዙሪያ በጥብቅ ይሰራል ማለታቸውን ፕሬስ ዘግቧል። ኮሚሽነሩ በማረሚያ ቤቶች ላይ ለሚነሱ የበጀት ጥያቄዎችም መንግስት ትኩረት ሰጥቶ እንዲሰራም ጥሪ አቅርበዋል።